ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ እረኝነት በኩራት ሲነገር ወይም በኩራት በቱሪስቶች ሲጎበኝ ያየሁበትን አጋጣሚ ነው ሼር ማረጋችሁ። አብራችሁኝ ቆዩ። በቅርቡ ለ2 ሳምንት ቴክሳስ ሄጄ ነበር ጓደኞቼን ለማየትና በዛው ዳላስ ከምትባለው የቴክሳስ ግዛት ከተማ ውስጥ በ30 እስከ 1 ሰዓት አንዳንድ ጊዜ ክራውድድ ሲሆን 1 ሰዓት አካባቢ ሊፈጅ በሚችል ርቀት ላይ ዳላስ ፎርት ወርዝ የምትባል ከተማ አለች እና ያቺን ከተማ የማየት እድል አጋጥሞኝ ነበር ከጓደኞቼ ጋር እና እዛ ያየሁት ነገር በጣም አስገረመኝ። ለዛ ነው እሱን ሼር ላደርጋችሁ የፈለጉት። እንግዲህ እኔ ሳድግ ኢትዮጵያ የአሜሪካ የቴክሳስ ፊልሞች የካውቦይ ፊልሞች ተብሎ የተወሰኑ ፊልሞችን አይቻልም። እሱን ታሪክ አሁን ላይ እንደ ቱሪስት መስህብ ተደርጎ ያየሁበት ከተማ ስለሆነ በጣም አስገርሞኝ። ዳላስ ፎርት ወርዝ ከተማው ሂስቶሪካሊ የሚለው ምንድን ነው? በ18 ሳምቲንግ አካባቢ ዳላስ ከተማ ስትቆራቆር ሚሊታሪ ፖስት ሆኖ ወይም የሚሊታሪ ካምፕ አይነት ነገር ሆና የተመሰረተች ነች። እዛ አካባቢ ወንዝ አለ፣ ያ ወንዙን ተከትሎ ማለት ነው። በደንብ ግን የምትታወቀው አሜሪካ ከሲቪል ዋር በኋላ የእርስ በርስ ጦርነታቸው ሳውዝ እና ኖርዝ ተከፋፍለው ያደረጉት የምታውቁት በሰዓቱ ያው በሲቪል ዋር ጊዜ ቴክሳስ ውስጥ በጣም ብዙ ከብቶች ተራብተው ነበር እና እነሱን ላሞችና በሬዎች ወደ ሌሎች ግዛቶች ኤክስፖርት ያደርጉ ነበር፣ በጣም በብዛት ማለት ነው። ያው በጦርነቱ ጊዜ አብዛኛው ሰው ጦርነት ላይ ስለነበረ ከብቶቹ የመራባት እድል አግኝተው ነበረ፣ ብዙ ኮንሱም የሚያደርጋቸው ስላልነበር ማለት ነው። እና እሱን ወደ ሌሎች ግዛቶች ኤክስፖርት ያደርጉ ነበር እና ያው ኤክስፖርት ሲያደርጉ በጊዜው ዘመናዊ ማጓጓዣ ስላልነበራቸው በእግር ነበር የሚሄዱት እና ረጅም ጉዞ ከብቶቹን እየነዱ ነው የሚያልፉት እና በዛ በሚያልፉበት ፕሮሰስ ውስጥ ፎርት ወርዝ የምትባለው ከተማ አንዷ ዋና መተላለፊያ ነበረች። በዛውም የስቶክ ኤክስቼንጅ የሚባለው ይሄ ከብቶችን ለሽያጭ የሚቀርቡበት ዘመናዊ የሆነ የግብይት ቦታ ነበራት። አሁንም ድረስ አለ፣ ያው እንደ ቱሪስት መስህብ እሱም አንዱ የሚጎበኝ ነው። እዛ ላይ ካየሁት ግን አንድ ነገር በጣም ያስገረመኝ ያው አሜሪካ ውስጥ ካውቦይ የድሮ ታሪክ ነው ብዬ ነው እኔም ማስብ የነበረው እና ግን እዛ ጓደኞቼ ወስደው ሲያሳዩኝ አንድ በጣም የተገረምኩት ነገር የድሮ ካውቦዮች በደንብ በቃ የካውቦይ ልብስ ለብሰው በፈረስ ከብቶችን እንትን የሚሉት እንደ ትልቅ ፕራይድ ነው የሚታየው አሁን። ምክንያቱም ያለፈ ታሪካቸው ነው። አሁን ላይ እንደ ትልቅ ኩራት ነው የሚያወሩት እና እንደ ሾው በየሳምንቱ እሁድ ጠዋት በጣም ብዙ ቱሪስቶች ከተለያዩ ቦታዎች ከተለያዩ የሀገሪቱ አካባቢዎች ከሌላም ሀገር ለሚመጣ ቱሪስት እንደ አንድ አሜሪካ ውስጥ መታየት ያለበት የቱሪስት መስህብ ተብሎ ከሚታዩ ቦታዎች ውስጥ አንዱ ትልቁ ቦታ ነው እና እሁድ ዕለት ጠዋት ላይ ወደ 5 ሰዓት አካባቢ በዚህ ሀገር 11 AM አካባቢ ማለት ነው እንደ ትልቅ በቃ የቱሪስት መስህብ መንገዱ ተዘግቶ ከዳርና ከዳር ብዙ ሰው ተሰብስቦ በመንገዱ ላይ ካውቦዮች ፈረስ ላይ ሆነው ከብቶቹን እየነዱ ነው የሚያልፉት፣ ያው የድሮውን ሂስቶሪካል ነገር ለማሳየት ማለት ነው። እና በጣም የሚገርመው ነገር ላይ እኔ በጣም ያስገረመኝ ነገር ይሄንን ነገር እንደ ሂስቶሪካል ነገር ይዘውት የቱሪስት መስህብ ያደረጉበት መንገድ በጣም አስገርሞኛል። ሁለተኛው የከብቶቹ የቀንዳቸው ርዝመት የትም ሀገር ለማለት የሚበቃ ኮንቴክስት የለኝም፣ ግን ኢትዮጵያ ውስጥም ወይም በፊልም ላይ ኤኒዌር እንደዚህ ይሄን ያህል ረጅም ቀንድ ያላቸው ከብቶች አይቻላቅም። ስፔሻሊ ቀንዳቸው እንዲረዝም ተደርጎ ብሪድ የተደረጉ ነው የሚመስሉት፣ ግን አይመስለኝም። ግን በሚገርም ሁኔታ ቀንዳቸው አንዳንዶቹ ቀንዳቸው ከብዷቸው እንደዚህ ጭንቅላታቸው እየተወዛወዘ ነው የሚሄዱት ማለት ነው እና እሱ ነገራቸው በጣም አስገርሞኛል። ሌላኛው በጣም ያስገረመኝ ነገር ለገበያ የሚያቀርቡት ለቱሪስቶች ለሽያጭ የሚያቀርቧቸው ነገሮች፣ ለምሳሌ አንዱ ቦታ ያየሁት የበግ ቆዳውን በቃ እንዳለ ልክኛ ቆዳውን ወጥረን ቁርበት እንደምናደርገው ማለት ነው ልክ እንደሱ አድርገውት ግን በዘመናዊ መንገድ በደንብ ብረሽ ተደርጎ በደንብ ታጥቦ ይመስላል። በፋብሪካ ውስጥ ያለፈ ይመስላል። ግን በቃ ራሱን ቆዳውን ነው የሚሸጡትና አንድ የበግ ቆዳ ፋብሪካ ውስጥ ገብቶ ምናምን ፈርኒሽ ከተደረገ በኋላ $20 ነው የሚሸጠው ይላል እና እንግዲህ you can imagine ምን ያህል ብር እንደሚሆን እሱ። ግን አሁን እነዚህን ነገሮች ወደኛ ሀገር ወስጃ አሰብኳቸው። ወደኛ ሀገር ስንወስዳቸው ምን ያህል የቱሪስት መስህቦች ሊሆኑ ይችላሉ? እንደዚህ አይነት የቱሪስት መስህብ ሊሆኑ የሚችሉ ስንት አይነት ክስተቶች አሉ፣ ስንት አይነት ባህሎች አሉ። ሳስበው ኢትዮጵያ ውስጥ እረኝነት በኩራት የሚነገር ነገር ነው። የሚነገር ነገር ሊሆንስ ይችላል? አላውቅም። ምን ታስባላችሁ? ለእኔ ግን በጣም ሁሉ ነገር እንዳቀራረቡ እንደሆነ አስተዋልኩኝ።
ይሄ አሁን የቴክሳስ ታሪክ ከብት እየተነዳ ወደ ሌሎች ስቴቶች የሚሄድበት ለእኔ ሳስበው እንደ ታሪክ ተጋኖ የሚወራ አይነት ነገር ነው ብዬ አላስብም። እኛ ሀገር ካለን የ3000 ዓመት ታሪክ አንጻር ማለት ነው። ግን እነሱ እዚህ ጋር ያቀረቡበት መንገድ በጣም በቃ እኔ አይ ዶንት ኖ አድዋን በዚህ መንገድ አጋነን የምናወራው በዚህ መንገድ አጋነን የቱሪስት መስህብ የምናደርገው አይመስለኝም። እና ሌሎች ብዙ ታሪኮቻችንም ማለት ነው ቱ ቢ ኦነስት እንደዚህ አይነት ታሪኮች እኔ ራሱ ብዙ እንዳለን መቼም 3000 ዓመት ስንኖር እንደዚህ አይነት ብዙ ታሪኮች እንደሚኖሩ ግልጽ ነው። ግን እኔ አላቅም ኢን አ ሴንስ በታሪክ የተማርናቸውን ነገሮች ያው ሲወሩ ሶሻል ሚዲያ ላይ የምንሰማቸው የተወሰኑ ነገሮች ይኖራሉ። ግን አብዛኞቹ ስለማይዘከሩ አላቃቸውም ወይንም እንድናቃቸው አልተደረገም። ለምን የሚለውን ለእናንተ ትቼዋለሁ። ግን ማድረግ ብንችል በጣም ትልቅ የገቢ ምንጭ የሚሆን ይመስለኛል። የገቢ ምንጭነቱ ከውጭ መጥቶ ለሚያየው ሰው ብቻ ሳይሆን እኛም ሀገር የቱሪስት መስህቦች አሁን ላይ ያለው በየክፍለ ሀገሩ የመጓጓዙ የሰላሙ ችግር ምናምን ምናልባት ጉዞን ሊገድብ ይችላል። ግን እኔ አስታውሳለሁ ሜይ ቢ 10-12 ዓመት በፊት ኢትዮጵያዊ ይጓዛል። ጎንደር ሄዶ የጎንደርን የፋሲልን ቤተመንግስት መጎብኘት የሚፈልግ አለ። ጅማ ሄዶ አባጅፋርን ቤተመንግስት መጎብኘት የሚፈልግ አለ። ሐዋሳ ሄዶ ደግሞ እንደዛው። ሐረር ሲሄድ የጀጎል ግንብን መጎብኘት የሚፈልግ ሰው አለ። እንደዚህ አይነት ነገሮች ግን በደንብ ቢስፋፉ እና አዌርነሱ ቢጨምር ያሉት ነገሮች በደንብ ቢተዋወቁ ከውጭ የሚመጣውን ብቻ ትተነው ኢትዮጵያ ውስጥ ራሱ ሁሉም ሰው ማየት የሚፈልጋቸው ነገሮች ይኖራሉ። እኛም ደግሞ ለልጆቻችን የምናስተላልፈው ነገር ነው። ሌላ ሀገር ስንሄድ እንደዚህ አይነት ታሪካዊ ቦታዎችን እየፈለጉ ማየት በጣም የተለመደ ይመስለኛል። እኛ ሀገር ግን አይ ዶንት ኖ ታሪክ ያለን አይመስለንም ኦር ማሳየት አንፈልግም ለልጆቻችን አላቅም። ግን ብዙ እንደሱ አይነት ነገር አላይም። ሜይ ቢ የእውቀት ማነስ ሊሆን ይችላል በእኔ በኩል። ግን እንደዛ አይነት ነገር ቢሰራበት ብዙ ሊታዩ የሚችሉ ነገሮች እንዳሉን አስባለሁ። እናንተ ምን ታስባላችሁ? ዛሬ ሼር ላደርጋቸው የፈለኳቸው ፖይንቶች እነዚህ ናቸው። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ። ባይ ዘ ዌይ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።